እንግዲህ ተወዳጁ አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ኢትዮሪካ የሚል እንግዲህ አዲስ አልበም ሚያዝያ 11 ቀን ወደ አድማጮቹ እንደሚለቅ ነው የተዘገበ ያለው። እንግዲህ ይህ አልበም በአይነቱ ለየት እንደሚልና እንዲሁም ደግሞ እስከዛሬ 6 አልበሞችን አበርክቷል። ከነዚህም እንደ ወጥ ያለ አስተሳሰብ ያለውና በጣም ግዙፍ የሆነ መልእክቶች እንደያዘ ብዙ ሰዎች እየገመቱ ነው የሚገኘው ማለት ነው። ይህ እንግዲህ አልበም በከፍተኛ ጉጉት በአድናቂዎቹ ዘንድ እንዲሁም ደግሞ በሙዚቃ አፍቃሪያን ዘንድ በመላው ዓለም እንግዲህ በጉጉት እየተጠበቀ ይገኛል። እንግዲህ ያለፈው አልበሙ እንግዲህ ኢትዮጵያ የተሰኘው አልበሙ እንግዲህ ብዙዎቻችን እንደምናስታውሰው ቢልቦርድ ላይ የተቀመጠ በጣም ጠንካራ የሆነ ሙዚቃ ነበር። ሀገራዊ መልእክት ያዘለ በጣም ብዙ ሰዎችን እንግዲህ እስካሁን ድረስ ተሰሚነት ያለው አልበም ነው። በጣም ተወዳጅ በጣም ፓወርፉል የሆነ መልእክቶቹ በጣም ጠንካራ የሆኑ ሀገራዊ ጉዳዮችን የሚዳስስና ኢትዮጵያዊነትን በጣም የሚያንጸባርቅ ከባድ የሆነ መልእክቶችን ያዘለ አልበም ነበረ። የአልበም እንግዲህ በጣም ከፍተኛ ደረጃ አሁን ድረስ እየተደመጠ የሚገኝ አልበም ነው። አሁን ደግሞ እንግዲህ ከ6 ዓመታት በኋላ ማለት ነው ከ9 ዓመታት በኋላ ማለት ነው ኢትዮሪካ የተሰኘውን አልበም እንግዲህ ለአድማጮቹ ለማበርከት አሁን ዝግጅቱን አጠናቆ እንግዲህ እንዲጨርሰ ነው አንዳንድ የቅርብ መረጃዎች የሚጠቁሙት ማለት ነው። ይህ አልበም እንግዲህ ሚያዝያ 11 ቀን ማለት ለዳግማዊ ትንሳኤ ወደ አድማጮቹ እንደሚቀርብ ነው እየተዘገበ የሚገኘው። ሁላችሁንም እንግዲህ በጉጉት እየጠበቅነው እንገኛለን። በተለይ እንግዲህ አልበም ምን አይነት ስሜቶችን የሚያንጸባርቅ ይሆናል እንግዲህ ሀሳባችን ኮሜንት ላይ አካፍሉን። ቻናሉን ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። እንግዲህ መልካም እንግዲህ ጊዜ ተመኘሁኝ። እስከዛው ድረስ ቸርን ሰንብቱ።